ሰላም የማዳም ታክሲ ነኝ ከማዳም ኩሽና። ዛሬ በቤት ውስጥ ማኪያቶ እንስራ እስኪ። እዚህ ጋር እሽጓ ቡና አለችኝ ኔስካፌ። እዛ ጋር ደግሞ የጎልድ ኔስካፌ ጎልድ አለኝ። ስኳር አዘጋጅቻለሁ። እንጨት ቻይኖች እንደሚበሉበት አይነት እንጨት ነው ያለኝ። ከዛ ትንሽ ቡና መፍጫ ማደባለቂያ አለችኝ ማለት ነው። እና ስኳር የምትፈልጉትን አክል ጨምሩ። እዚህ ጋር ደግሞ ኔስካፌ ወፍራም እና ጠንካራ ካልፈለጋችሁ ኔስካፌ ጎልድ መጨመሩ አያስፈልግም ማለት ነው። ያቺ እሽጓ ብቻ ትበቃለች። እኔ ወፍራም በጣም ስለምፈልግ ነው። እና በዚህ መልኩ ጨምሬ አንድ ላይ ደባልቄ እመተዋለሁ ማለት ነው። ከዛ ወተታችን ፈልቶ ተዘጋጅቷል። በምንጠጣው እንትን ሲኒ ጨምረን እንመተዋለን ማለት ነው። ሙሉ እንዳትሞሉት፣ ግማሽ ያኛውን የተፈጨውን በኋላ ቡናውን አንድ ላይ ስለምንጨምርበት ማለት ነው። ከዛ አረፋ እስከሚያወጣ ድረስ መምታት አለብን ማለት ነው። እቺን አገር ቤት ስትሄዱ ይዛችኋት ሂዱ። ይሄ በፊት 5 ብር ነበር፣ አሁን ወደ 7 ብር ነው። 10 ብር ሆኗል። 10 ድርሃም መሰለኝ። እና ቀላል ናት። ለሀገር ቤት ራሱ በባትሪ መስራት ይችላል። በቻርጅ የሚሰራ አለ። እና እንደዚህ አድርጋችሁ ትጠቀሙበታላችሁ። ቤተሰቦቻችን አባት እናታችን ታስተዳላችሁ ማለት ነው። እዚህ ሀገር ያለውን በትንንሹም ቢሆን ለአባት እናታችን ማሳየት አለብን። እና ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ አበረታቱኝ። እስኪ ልፈምስ። እዚህ ጋር ደግሞ ቡናውን እያደባለኩኝና አንድ ላይ እንመታዋለን ማለት ነው። አረፋ እስከሚወጣው ነው እሱን የምንመታው። እና ሰብስክራይብ እያደረጋችሁ ነው። ስለምትከታተሉኝ አመሰግናለሁ። እና እንፈላሰፍ ብዬ ነው። ከእውነት በፈለጋችሁ ዲዛይን መስራት ትችላላችሁ። እናንተ በሚመቻችሁ ልብ ቅርጽ መስራት፣ አበባ ምናምን በተለያየ መልኩ ማለት ነው። እና ዛሬ ደግሞ ማዘጋጀው ያያችሁ በአንድ በኩል ግን ስልክ በአንድ እጅ ይዞ በአንድ እጅ ስልክ የቀረጡ በአንድ እጅ ደግሞ መስራት ከባድ ነው። እውነት ብዙ ቪዲዮ የምትፖስቱ ልጆች ማለት ነው ጠንክራችሁ ዩቱብ የተቀበላችሁ ጀግና ናችሁ። ሳላደንቃችሁ አላልፍ። ወላሂ ትዕግስታችሁ ራሱ እና እዚህ ጋር እንደዚህ አድርጌ እንትን ብየዋለሁ። እውነት ለመናገር በጣም ያስቸገረኝ ነበረ ማለት ነው። ስልኩ ስቀርጽ አልተመቸኝም። በደንብ ላሳያችሁ። እና እንደዚህ እያረኩኝ ቅርጽ እያወጣው ነው። እናንተ በፈለጋችሁት ማውጣት ትችላላችሁ። በመጨረሻ ይሄን ይመስላል። እንደዚህ አድርጌ ሰርቼዋለሁ። ሞክሩት፣ ትወድታላችሁ። አመሰግናለሁ።